የምትወዱትን ስራ ለማግኘት ወይም ደግሞ አሁን ያላችሁበትን ስራ መቀየር የምትፈልጉ ከሆነ እንደውም ክረምት ላይ ተማሪ ነኝ ስራ መስራት ፈልጋለሁ የምትሉ ከሆነ እነዚህን በጣም ወሳኝ የሆኑ ነገሮች አወራችኋለሁ። እኔ እያንዳንዱን ነጥብ ተከትዬ እነዚህ አሁን ማወራችሁን ነጥቦች እያንዳንዱን አድርጌያቸው የምፈልገው እያንዳንዱን ስራ አግኝቼበታለሁ። ስለዚህ በእናንተ ማድረግ ትችላላችሁ። አብረን እንቀጥላለን። የመጀመሪያው ሐሳብ የምትፈልጉትን ስራ ማወቅ ነው። ሁልጊዜም የምትፈልጉትን የስራ አይነት ምንድነው የምትፈልጉት የሚለውን ማወቅ አንዱ የምትፈልጉትን ስራ ለማግኘት ይረዳችኋል። ስለዚህ በግልጽ የምትፈልጉት ስራ ምንድነው? ምን አይነት ስራ ነው መስራት የምትፈልጉት? ምን አይነት ፊልድ ነው? ስፔሲፊክ የሆነው ግልጽ የሆነው የስራ አይነቱ የምትፈልጉትን ስራ ምረጡ። ስራችሁን ምን አይነት እንዲሆንላችሁ ነው የምትፈልጉት? እሱን ነገር ወቁት መጀመሪያ። በዚህ ላይ በጣም ወሳኝ የሆነው ነገር እኔም ያደረኩት የነበረው የምፈልገውን ነገር አውቃለሁ። መጀመሪያ ላይ የምፈልገው ስራ ምንድነው? አሁን ከምፈልገው ከራሴ ማንነት ጋር ከመወደው መድረስ ከምፈልግበት ጋር የሚሄደው ስራ የትኛው ነው ብዬ መምረጥ ነበር የማደርገው ስራ። ስለዚህ የመጀመሪያው በጣም ወሳኝ የሆነው ነገር የምትፈልጉትን እወቁት። የምትፈልጉትን ስራ ሳታውቁ እንዴት ነው ስራ የለም የምትሉት? አብዛኛው ሰው የሚፈልገውን ስራ ራሱ አያውቅም። በቃ ጀስት ስራ ነው የሚፈልገው እና በዛ ነገር ላይ ሬዲ ስላልሆነ ወይም ደግሞ በግልጽ የሚፈልገውን ስራ ስለማያውቀው ስራ የለም ይላል። ግን ስራ አለ። ስራ ያለው ግን እንደሚፈልጉትን የሚያውቁ ሰዎች ብቻ ነው። በግልጽ የምትፈልጉትን ነገር የምታውቁ ከሆነ እነዚህን ነጥቦች እንከተላለን ማለት ነው። ስሜ ጌትነት ተመስገን ነው። 7 ሚሊዮን ባለራዕይ ታዳጊ ወጣቶችን ለማፍራት እየሰራን ነው። ይህንን ሀሳብ የምትቀላቀሉ ከሆነ ሰብስክራይብ፣ ላይክ በማድረግ ተቀላቀሉ። እንቀጥላለን። ሌላው ነጥብ ስለ ስራው ማጥናት ነው። ወደ ስራው ከመግባታችሁ በፊት ስለ ስራው ማጥናት ነው። ስለ ስራው በደንብ አጥኑ። የምትፈልጉትን ስራ አወቃችሁ፣ መረጣችሁ። ከዛ በኋላ ግን ስለ ስራው አጥኑ። ስራው ምን ይፈልጋል? ምን አይነት ቫልዩ ሄዳችሁ አድ ታደርጋላችሁ? ምን ትሰጣላችሁ ሄዳችሁ የሚለውን ነገር በግልጽ ወቁት። የምትሰጡት ነገር ከሌለ ማንም እናንተን አይፈልጋችሁ። ሄዳችሁ ለድርጅቱ ሄዳችሁ ለሰዎች የምትሰጧቸውን ቫልዩ የምታመጡትን ለውጥ በግልጽ አሳዩዋቸው። ማንም ሰው ይፈልጋቸዋል፣ ቃል እገባላችኋለሁ። ግን መጀመሪያ የምትፈልጉትን ወቁ። ከዛ በኋላ ደግሞ ስራው የሚፈልገውን ነገር ማወቅ ደግሞ እጅግ በጣም ወሳኝ ነው። ስራው ምን ይፈልጋል? ስለዚህ እዛ ቦታ ላይ ሄዳችሁ ከዜሮ ቢያንስ ሐሳቡ እንኳን ሊኖራችሁ ይገባል። ቁጭ ብላችሁ አሁን ቴክኖሎጂ አለ። ቁጭ ብላችሁ ኮምፒውተራችሁ ላይ መጠየቅ ምንድነው የምትሄዱበት አለ። ስለዚህ ያ ኢንዱስትሪ ምን ይፈልጋል? እዛ ቦታ ላይ ሄጄ ምን አይነት ችግር አለ? እሱን መፍታት እንዴት ይችላል የሚለውን ቁጭ ብላችሁ አጥኑት። ሄዳችሁ ከመጠየቃችሁ በፊት ያለምንም ሐሳብ ዝም ብላችሁ ሄዳችሁ ስራ ተጠየቁ። ስለዚህ ስለ ስራው አጥኑ። ስራው ምን አይነት ክፍተት አለበት? ምን አይነት መሞላት ያለበት ነገር አለ? ቫልዩ ይፈልጋል። ስለዚህ እሱን ቫልዩ ራሳችሁ ላይ ቢውልድ አድርጋችሁ ስትሄዱ ማንም ሰው እናንተን ለመቀበል ዝግጁና ፈቃደኛ ይሆናል። እኔ ጋር መታችሁ ብትጠይቁኝ የምቀበላችሁ የምትዘጉልኝ ክፍተት ካለ ነው የምቀበላችሁ። ያለበለዚያ ምን ታደርጋላችሁ ከኔ ጋር? እኔ እናንተ ጋር በመጥቼ ብጠይቃችሁ ምንድነው የምትሉ? የምዘጋላችሁ ክፍተት ካለ፣ የምፈታው መልስ ካለ፣ የምፈታው ችግር ካለ ማንኛውም ሰው እንደሚፈልገኝ እኔ እርግጠኛ ነኝ። ስለዚህ ሁለተኛው የምታደርጉት ስራውን ምን ይፈልጋል፣ ከኔ ምን ይጠበቃል፣ ምን አይነት ስብዕና ይፈልጋል የሚለውን በደንብ አጥኑ። ከዛ በኋላ ደግሞ ሄዳችሁ በስራው ላይ የምታመጡትን ለውጥ ወቁት። ሌላው ሶስተኛ ሐሳብ ፈጣሪ መጠየቅ ነው። ብዙ ሰው ከራሱ ማንነት ጋር ብቻ የተቆራኘ ነው፣ ግን ፈጣሪ የሚባል አለ። ስለዚህ ፈጣሪ መጠየቅ ነው። አንዱ የማደርገው ነገር ይሄ ነው። የትኛውንም የማላውቀውን ፊልድ ሊሆን ይችላል። ሄጄ ስራ መግባት ከፈለኩኝ የማደርገው ነገር ይሄ ነው። እጠይቃለሁ። ከዛ በኋላ ለዛ ነገር እዘጋጃለሁ። ምን እንደምፈልግ አውቃለሁ። ሄጄ የምዘጋውን ነገር አውቃለሁ፣ የምሸፍነውን ክፍተት። ስለዚህ በዛ አይነት መንገድ ውስጥ ፈጣሪን ጠይቄ ነው የምወጣው። ስለዚህ የመሆን እድሉ እጅግ በጣም ሰፊ ነው። እስካሁንም እንደዛ ነው እየሆነ ያለው። የመጨረሻውና አራተኛው ሐሳብ በጣም ወሳኝ ነጥብ ቁርጠኛ መሆን ነው። ቁርጠኛ መሆን ማለት ሰዎችን መጠየቅን ያካትታል። ቁርጠኛ ናችሁ ማለት እናንተ የሆነ ነገር ሲከሰትባችሁ ለማቆም የማትንደረደሩ ሰዎች ናችሁ ማለት ነው። ቁርጠኛ የሆነ ሰው የማንኛውም ነገር ሊከሰት ይችላል። ለምሳሌ ሄዳችሁ የመጀመሪያውን ሰው ስትጠይቁት ነው ሊላችሁ ይችላል፣ አይሆንም ይላችኋል።
1 2 3 4 ስትጠይቁ አይሆንም ልትባሉ ትችላላችሁ። ግን እዛ ጋር የምታቆሙ ከሆነ እናንተ ቁርጠኛ ሰዎች አይደላችሁ ማለት ነው። ስለዚህ የሆነ ነገር ሄጄ ስጠይቅ አይሆንም ሲሉኝ ኦኬ ይሄኛው ሰውዬ አስፈልገውም ሊሆን ይችላል ወይ ደግሞ እዚህ ቦታ ላይ ምንም አላረግም ሊሆን ይችላል ፈጣሪ ለኔ ያላለውም ብዬ ሌላ ነው እንጂ የምፈልገው አይቻልም አይሆንም ብዬ አልቀመጥም። ስለዚህ ቁርጠኛ መሆን እጅግ በጣም ወሳኝ ነው። የምትፈልጉትን ስራ ለማግኘት የምትወዱትን ስራ ለማግኘት ቁርጠኛ ሁኑ። በነፃ ለማገልገል ዝግጁ ሁኑ። በነፃ ለማገልገል አብዛኛው ሰው አይፈልግም። ስለዚህ ስራ ያገኛል። ምን ይገርማል አሁን ሰው የሚፈልገውን ነገር ዋጋ ለመክፈል ካልፈለገ አለማግኘቱ አይገርምም እኮ። ስለዚህ ቁርጠኛ መሆን የሚያካትተው ነገር በነፃ ለመስራት ዝግጁ ሁኑ። ወጣቶች ናችሁ፣ ጊዜ ያላችሁ፣ ዕውቀት አላችሁ፣ ኢነርጂ አላችሁ። ይህንን ነገር መጠቀም የምትችሉት እና የምትፈልጉትን ስራ ማግኘት የምትችሉት ቁልፍ መንገድ በነፃ ለማገልገል ለተወሰነ ጊዜ ቢሆንም በነፃ ለማገልገል ዝግጁ ሁኑ፣ ቁርጠኛ ሁኑ። ይህንን አድርጋችሁ ሄዳችሁ ጠይቁ። የመጨረሻው ሐሳቤ ነው። ጠይቁ። ማንም አይቀጥራችሁም እናንተን ካልጠየቃችሁ። የምትፈልጉትን ነገር ማንም ቤታችሁ ድረስ መጥቶ አያንኳኳም፣ አይሰጣችሁም። ስለዚህ ማድረግ ያለባችሁ ነገር ጠይቁ። ቁርጠኛ ከሆናችሁ፣ በነፃ ለማገልገል ዝግጁ ከሆናችሁ፣ ከዛ ደግሞ እናንተ እንዲከፈላችሁ መጠየቅ ትችላላችሁ ከዛ በኋላ። ምክንያቱም እናንተ ጠቃሚ ሰው ናችሁ። እናንተ ሰዎችን መርዳት የምትችሉ ሰዎች ናችሁ። ስለዚህ ማንም ሰው ለእናንተ ለመክፈል ዝግጁ ነው። ግን የመጀመሪያዋ ነጥብ ግን በነፃ ማገልገል ነው። እያንዳንዱ ስራ ቦታ ላይ ሲሄድ መጀመሪያ ላይ ራሴን ማስተዋወቅ ስላለብኝ በነፃ አገለግላለሁ። ስለዚህ የትኛውንም ስራ አገኛለሁ። የምትፈልጉትን ነገር የማታውቁ ከሆነ መስራት የምትፈልጉትን ነገር ማታውቁ ከሆነ እና በዚህ ችግር ውስጥ ደግሞ በጣም እየተቸገራችሁ ከሆነ እኛም የነበርንበት ብዙ ጊዜ ያሳለፍኩት ጊዜ በዚህ ውስጥ ስለሆነ እኔም ማገዝ እችላለሁኝ። አንድ ላይ ሆነን መተጋገዝ እንችላለን። በስልካችን ላይ ደውሉልን። በ0976679668 ላይ ደውሉ። አብሬያችሁ ሆናለሁ፣ አግዛችኋለሁ። ከቲሞቼ ጋርም ሆነን አንድ ላይ እናግዛችኋለን። ስለዚህ የምትፈልጉትን የማታውቁ ከሆነ ግራ የገባችሁ ከሆነ ምን መስራት እንዳለባችሁ የማታውቁ ከሆነ ደውሉ፣ እናግዛችኋለን። እናመሰግናለን አብራችሁ ስለሆናችሁ። ይህንን ሐሳብ እስካሁን ከተከታተላችሁ በእርግጠኝነት ወዳችሁታል። ስለዚህ ላይክ እና ሰብስክራይብ አድርጉ፣ ለሌሎች ሰዎችም እንዲደርስ አግዙ። እናመሰግናለን። መልካም ሳምንት ይሁንላችሁ።